የጉቺን አሁን ተለሳል ጀለስ እንደፈለገ ቢሆን ናይጄሪያ የገባበትን ተለሳል ናይጄሪያ የገባበትን ተለሳል የጉቺን ሆዴ ይልሳል እንግዲህ አማሃ ተብሏል። አማሃም ተለሳለ ማለት ነው። ወረቀት እስኪስተካከል ላስ ስራ ላስ አርግ ስራ ነው ብራታል። ሞልም ማትሰሪ ከሆነ ማዳም ቤት ማትሰሪ ከሆነ አበሻ ቤት ማትሰሪ ከሆነ ሴተኛ ዳሪ ነሽ። ዱባይ ሌላ ስራ የለሽ፣ ሌላ ስራ የለሽ። እናውቀዋለን። ዱባይ ሴተኛ ዳሪ ናችሁ። ድፍን 2 ዓመት የማያናግረኝ እኔ ኢትዮጵያ ሄጄ ድሬዳዋ እናቴ ቤት ስገባ እኔን ሳይ ከቤት የሚወጣው ወንድም አለ። ቢኮዝ ኦፍ ሚዲያ ካንተ ጋር ምንም አይነት ይሄ ክፋትክን ውድቃትክን ምናምን የማስብ ሰው አይደለሁም። ይሁን ኢትዮጵያዊ ወንድሜ ነክ። አንድም ቀን ክፉክን አስቤ አላቅም። አንድም ቀን የተሰደብክበት የተረገጥክበት ቤት ሄጄ አሽቃብጬ ሰድቤ ጊፍት ሰጥቼ አላቅም። ተጋጨን አለቀ፣ ታረቀን ትቼዋለሁ። አሁንም ተከታዮች በዚህ ልክ ከተረዳችሁኝና ከገባችሁ እኔ ከዮኒ ጋር ምንም አይነት ጸብ የለኝም፣ ጥላቻም የለኝም። ኢትዮጵያዊ ወንድሜ ነው። በዚህ ልክ ያብራራሁት እናንተ እንድትረዱኝ ነው። ነገ ቲክታክ ተዘግቶ ይከፈት አይከፈት በየትኛው የህይወት አጋጣሚ ዮናስ ድጋሚ ፊት ለፊት እንደምንገናኝ አላውቅም። እኔ ግን በማወቅም ባለማወቅም አንተን ፐርሰናሊ በዚህ ልክ እኔ ላይ ጥላቻ አድሮብክ ስሜን ለማጥፋት የሆነ ድባቤን ለመቀየር ምናምን አስበክ ለምን በዚህ ልክ እንደሄድክ አላውቅም። እኔ ፐርሰናሊ ግን ራሴን ወክዬ እኔ ይቅር ብያለሁ። ያስቀየምኩክ ነገር ሁላ ካለ ይቅር ብያለሁ። ፈርቼክ ምንም አይደለም። ግን ኢትዮጵያዊ ወንድሜ ነክ። ነገ ምን እንደሚፈጠር ይሁን እኔ አላውቅም። ኢላይፍ አላውቅም። ነገ ደግመክ መተክ አንረጋገጥን ያላውቅም። እኔ ድሬዳዋ ልጅ ነኝ እኮ ይሄ ምን ጭክ ያለ ነገር አላውቅም። እኔ ግን ፐርሰናሊ በራሴ በኩል ነገ ወተክ ፈርታይ ነው በል ምን በል አይ ዶንት ኬር። እኔ ግን ይቅርታ በቃ ይቅር ብያለሁ ስለተፈጠረው ነገር ሁላ ስላለ መግባባቱ ገባክ። እኔም ስላጠፋሁት አንተም ስላጠፋኸው እኔ ይቅርታ ብያለሁ። ይሄን ምለው ጋይስ ፈርቼው አይደለም። ዮናስ እዚህ ድረስ ተዳርሰናል። ብዙ ተገላልበናል፣ ብዙ ተነጋግረናል፣ ብዙ ተወራርደናል። ያመጣኸውን መረጃ ለህዝብ አብራርቻለሁ። አሁንም 16ቱም ወንዶች አሉ። 16ቱም ወንዶች ቤት ውስጥ አሉ። የጎደለ የለም። የቤት የተጨመረ ነው የሚኖረው። ግን በቃ እኔ ኢትዮጵያዊ ወንድሜ ነህ እኮ እናንተ ኦንላይን ላይ ነው የምንተዋወቀው። ኦንላይን ላይ ሰው ያገኘውን ሰው በዚህ ልክ ምድር ላይ እንዳገኘው ጠላት አድርጎ አይይዝም። አይደለም አንተን ኦንላይን ላይ ማቀን እኔ ምድር ላይ የማቀው ሰው ጠላት የለም። ጠዋት ተጣልቼ እኔ ጋይስ በተፈጥሮዬ የተጣላሁት ሰው ጋር ራስቸው ስልክ ደውላለሁ። አልጠራ ሲለኝ ምንድነው ስል ለካ ብሎክ ተደርጌ ነው። ተጣልቼ ማላስታውስ ሴት ነኝ። አይደለም አንተን እንደዚህ ችክ ብዬ እየተከታተልኩ መልስ መስጣጣትም አልፈልግም። ልክ የዛሬ ስንት ጊዜ ነው እንዴ ቲክታክ ሊዘጋ ሲል ሰው ያስታረቀን። አሁንም ስለተፈጠረው ነገር በቤታ ኬዝ ተናግራኛለች ተደርባለች ካልክ አምሶሪኝ አልተደረኩም። የገባኝን እውነት ማቀው ነው የተናገርኩት። አንተ መረጃ ነው የደረሰክ አይደል? እኔ ደግሞ መረጃ ሳይሆን የእናቴ ልጅ ወንድሜ ነው የነገረኝ አብሯት የተማረው። ስለዚህ የገባኝን ማቀውን ነገር በጥያቄ መሰረት መለስኩ። ስለጠየቀኝ መለስኩልክ። ሶ አንተ በፈለከው መልኩ ደስ ባለክ መንገድ ተረዳው። እኔ ግን ነገ ላገኝህም አላገኝህም አላቅም። ኦል ዘ ቤስት መልካም ሁሉ አይግጠምክ እግዚአብሔር። እኔ የሱን ያሳየኝ ምናም በያዝኝ ወደ ፈጣሪ ምንት ማለት አልፈልግም። ኦል ዘ ቤስት የሴትም የወንድም ልጅ አባት ነክ አይደል? እኔ ለኔ ተናገርከው እኔ ያልከው እኔ ላይ የሆነው ነገር ሁሉ እኔም ወንድ ልጅ አለኝ የ7 ዓመት ወንድ ልጅ። እኔ ያልከው የተናገርከው ስለኔ ወደዚህ ያደረከው እንኳን እግዚአብሔር አይብክ ልጆችክ ይሄን ፈተና አይዩብክ። እናት ስለሆንክ ስሜቱን አውቀዋለሁ። ልጆችክ ይሄን ፈተና አይዩብክ። በልጅ መቀጣት ከባድ ነው። በልጆቻችሁ አይቅጣችሁ ጋይስ። አንዳንድ ጊዜ ያባት ዳለ ልጅ ይባላል። በልጆቻችሁ እንዳትቀጡ። እናንተ ባጠፋችሁት ልጆቻችሁ ዋጋ እንዳያስከፍሏችሁ። ስለዚህ በልጆችክ እግዚአብሔር ይሄንን አይመልስብክ።
እኔ ከልቤ ይቅር ብያለሁ። ነገም ከነጎዲያ 943 ሰዎች አላችሁ። ነገም ከነጎዲያ ወተክ ተሳደብም ስሜንም ማጥፋ ሌላም ነገር አድርግ የፈለከውን ነገር አድርግ። እኔ ግን ሰማይና ምድርን በዘረጋው አምላክ ስም እኔ ይቅር ብዬ ትቻለሁ። አንደኛ ቲክታኩም ሊዘጋ ነው አይደል? ናም አትምጣም አላውቅም፣ ያለህበትንም ሁኔታ አላውቅም። እኔ ይቅር ብዬ ፈትቻለሁ። 5 ሳንቲም ወተህ ከዚህ በኋላ ስለኔ ብታወራ መልስ አልሰጥክም። ይሁን እማልሰጥክ ለመሰለክ ይበቃል። ብዙ ተንዘባዝበናል። እኔም ተንዘባዝበለው አንተም ተንዘባዝበካል። ከዚህ በላይ አያስኬድም። ከዚህ በላይ ምንም አይመጣም። ያመጣሁም ያሳየከውም ነገር የታየ ሚዲያ ላይ ያረኩት ፊት ለፊት ራሴ በፔጅ ያወራሁት የሆንኩት ነገር ነው። አዲስ ነገር የለውም። እዚህ ሚዲያ ላይ ስመጣ አምኜበት ኦኬ አይ ዶንት ኬር ብዬ ነው። በሚዲያ በዚህ በፕላትፎርም ጋይስ በጣም ብዙ ነገር በህይወት ያጠቻለሁ። ማያናግሩኝ 2 ዓመት ማያናግረኝ ወንድም አለ። እኔ ስገባ እሱ ከቤት የሚወጣ ወንድም አለ። አይኔን ማየት የማይፈልግ በምን ምክንያት? በሚዲያ እዚህ ከደረስኩ አይቀርኮ የእናቴንም ልጅ ያጣሁበት ነው። አይኔን ማየት ለሰከንዶች አይፈልግም። አጠገቤ መቆም አይፈልግም። እዚህ መድረሴ ካልቀረ አይ ዶንት ኬር ብዬ ካንተ ጋር እየተሰዳደብኩኝ የኔ የምላቸውንም ሰዎች አጥቼበታለሁ። እንኳን ሊዮናስ መልስ ልስጥ ብዬ በየቀኑ መውጣት እችላለሁ። ግን አም ታየርድ የደከመኝ ምን እንደሆነ ታውቃለህ? ደከመኝ ብላለች ምናምን እንዳትል። መሰዳደቡ አይደለም በቃ ድባቡ ደስ አይል። የነገን እግዚአብሔር ነው የሚያውቀው። ነገን እግዚአብሔር ነው የሚያውቀው። ተመልሰክና አትምጣ ቲክቶክ ይመለስ አይመለስ። አሁን ከዛ ስትወጣ ላይቭ ከንዘክተክ ስትወጣ ምን እንደሚያጋጥምክ በህይወት እኔ አላውቅም። እኔ ግን ውስጤ ይቅር በይው እያለኝ ነው። መድኃኒዓለምን ሰማይና ምድርን የዘረጋው አምላክ ምስክሬ ነው። ይቅር በይው በቃ እያለኝ ነው። ያ ይብቃ። አንተ ቀጥልበት። አንተ እንዳታቆም ቀጥልበት። እኔ ግን በቅቶኛል። የበቃኝ ለምን መሰለክ? ከዚህ በላይ መሄዱ መንዛዛት ነው። ብዙ ተባብለናል። አዲስ ነገር የምታመጣው ነገር የለም። አዲስ የሚመጣ ነገር ስለሌለ ዮናስ እኔ ይቅር ብያለሁ። ይቅርታ ተጠይቀኝም ከሆነ ይቅርታ ብያለሁ። ይሄው በሚዲያ ፊት በ900 ምናምን ሰዎች ፊት ይቅርታ ብያለሁ። ፈርቻ አይደለም። ምንም ያመጣውን ነገር አብራርቼ ለህዝብ ተናግሬያለሁ። ከዛ ውጪ ግን ላለው ነገር ሊቭ ሚ አላውን እኔ ትቻለሁ። ካልክ ጎ ሄድ። ምርጫው ያንተ ነው። በታለ 2 ዓመት የማያናግር ወንድም አለ። 2 ድፍን ዓመት የማያናግር ወንድም አለ። because of ቲክቶክ በአንድ ቪዲዮ ምክንያት ተቆርጦ በተላከለት አንድ ቪዲዮ ምክንያት አንቲል ቱዴይ አይኔ ማየት የማይፈልግ ወንድም አለ። ወንዶች ናቸው ያሳደጉ። ሁሌ ነው የምነግራችሁ አይደል? በአንድ ቪዲዮ ምክንያት 2 ዓመት ሚዲያ ላይ ስገባ ወስኜ ነው የገባሁት። በቪዲዮ ያልወጣችሁ ገስት ላይ ያልገባችሁ ላይቭ ከፍታችሁ ማታወሩ ሰዎች ጉድላክ እንዳታደርጉት። የሌለንን ማንነት ነው የሚሰጠን። ያለንን መልካሙን ነገር ወስዶ የሌለንን ማንነት ነው የሚሰጠን። ይሄ ነው ያለው ሚዲያው ላይ። እንዳታደርጉት፣ እንዳትወጡ። እዛው ኮሜንት ላይ እንደፈለጋችሁ ጻፉ። ወጣችሁ ማውራት ራሳችሁ ማብራራት የጀመራችሁ ቀን ፑሽ ተብላችሁ ሌላ ማንነት እንዳትወጡ። እኔ ወንድሜን ያጣሁበት ሚዲያ ነው። ምክንያቱም ቪዲዮ ተቆርጦ ተልኮለት አንተል ቱዴ ሊያየኝ አይፈልግም። ወይ ሚዲያሽን ወይ እኛን ክብር። ስለዚህ እንዳትወጡ። ያልወጣችሁ ሰዎች እንዳትወጡ። ገስት ላይ የገባችሁ ማታወሩ ሰዎች እንዳትገቡ። በቪዲዮ ያልወጣችሁ ሰዎች እንዳትወጡ። ስለዚህ እኔ ካንተ ጋር ያለኝ ነገር ጨርሻለሁ። የጨረስኩት ስለበቀኝ ሌላ አጀንዳ ሌላ ሰው ያዝና go ahead with me። እኔ አምደን because መመላለሱ ምንም ነገር የለም። በቃ ከመሰዳደብና ከመንዘላዘል የሆነ ከመንገድ ከመውጣት ውጪ ሌላ ምንም ነገር የለው።
ይሄ ህዝብ ዛሬ ሰድበ ብታዋርደኝ ነገ የሆነ ነገር ሳረግ ግልብጥ ብሎ ጉቺዬ ነው የሚለው። ይሄ ህዝብ ዛሬ ነው አንተን ሰድቤ ባዋርድክ ነገ የሆነ መልካም ነገር ስትሰራ ሲያይ ግልብጥ ብሎ ይሆንዬ ነው የሚልክ። this is how social media is የታወቀ ነው። ስለዚህ ምንም ከዚህ በላይ እኔ እናንተ ብንንዘባዘብም ናይጄሪያም ማልከኝ ቱርክም ማልከኝ ዩጋንዳም ማልከኝ ዚምባብዌም ማልከኝ ምንም የሚቀየር ነገር የለም። ምንም የሚቀየር ነገር የለም። ትግሬም ማልከኝ አማራም ማልከኝ ኦሮሞም ማልከኝ ሁሉም ነኝ፣ ኢትዮጵያዊ ነኝ። because still ፓስፖርቴ ኢትዮጵያ ይላል። ምንም የቀየርኩት ፓስፖርት የለኝም። ወደ ኋላ መልሼ የማስተካክለው ነገር ስለሌለ ፈርቼ ሳይሆን ሚዲያ ወንድሜን ማሳጥቶኝ አምስት ሊላይ እየኖርኩ ነው። ለዛ ነው ሞራል የለኝም የምላችሁ ጋይስ፣ በምክንያት ነው ሞራል የሌለኝ፣ በዚህ ምክንያት ነው። ሞራል የምላቸውን ሰዎችም ስላሳጣኝ ከዚህ ወዲህ ምን ይመጣል? ምን ይመጣል? እጄን ይዞ ስፓልት እያሻገረ ትምህርት ቤት ያመላለሰኝ እጄን ይዞ ፊደል እያጻፈ ሲያስጠናኝ ይኖራል። ወንድሜ ታላቅ ወንድሜና አጥቼበታል። በምን? በሚዲያ ሜካኒካል ኢንጂነር ሊያየኝ ግን አይፈልግም። የሚያውቁት ልጆች አሉ። ቶፕ ሰቃይ ተማሪ ነበር። ሜካኒካል ኢንጂነር ነው። ስለዚህ ወንድሜን የሚያጣሁበት ሚዲያም ስለሆነ ካንተ ጋር አሁን ሰጣ ገባው ምንም አያምርም። ስለዚህ ይበቃል። ዮናስ ይቅርታ ከሆነ ከኔ አፍ የምትፈልገው yes I'm sorry ፐርቼክ በልጠኝ አሸንፈኝ ምናምን አይደለም። ይበቃል። ከዚህ በላይ ምንም የምናመጣው ነገር የለም። እኔም አንተም ዝም ብለን እንንዘባዘብ ይሆናል እንጂ ምንም ይሆን የምናመጣው ነገር የለም። ለዚህ ህዝብ የምንጨምርለት ምንም ነገር የለም። እኔ ስሰደብ እዛ ትክክል ይላል፣ አንተን እዚህ ስሰድብ ህዝብ ትክክል ይላል። ሌላ ነገር ምንም ነገር የለውም። እኔ ይቅርታ ብዬ ቶፒኩን ከዘጋሁት ምክንያት ካለክ የምትሳደብበት go ahead። እኔ ግን ወደዚህ ማመላልሰው ነገር የለም። አጨሳለሁ፣ ኦፍ ኮርስ አጨሳለሁ፣ እጠጣለሁ፣ ኦፍ ኮርስ ፈታ ሲመቸኝ ሙዚቃዬን ከፍቼ። ወደዚህኛው ቶፒክ እንዴት እንደመጣ ከኔ አላውቅም። ኤኒዌይስ ቲክታክ ሊዘጋ ነው። እኔ ያንተ ወልዊሻር ነኝ።